ፖለቲካዊ ጉዳይ አለ ቀጣይ ፖለቲካዊ እሹ አለ ለምሳሌ ትግራይ ላይ የፖለቲካ ችግር ተፈጠረ አይደል የኢትዮጵያ ፌደራል መንግስትና የትግራይ ክልላዊ መንግስት የፖለቲካ ችግር ተፈጠረ ምንድነው የሆነው ከማዕከላዊ መንግስት ጋር በመተባበር የኢትዮጵያ ኦርቶዶክስ ተዋህዶ ሲኖዶስ የሚመራውን ምእምን የማዕከላዊ መንግስቱን ትዕዛዝ በመቀበል በትግራይ ላይ ከፍተኛ ግፍና ጭፍጨፋ ፈጽሟል ይሄ ኦርቶዶክስነት የሚባለው ክርስቲያንነት ለምንድን ነው የሚባለው ብዙ ጊዜ ለምንድን ነው የሚያያይዙ ማሪፍ ወልቀብስ ይሰን የሮባኤ አማር ሰባ አማራ ማለት ብሔረሰብ ነው ክርስቲያን ማለት እምነት ነው ገባ አሁን እዚህ ጋር ያለው ይሄ ልጅ ያወራው የኦሮም የአማራ ሙስሊም ነው ገባ አማራ ውስጥ ተወለደ በዛ በጂኦግራፊ አንድ እሱ እንዳለው በክልል ታጥሮ አማራ ክልል ውስጥ ያደገ የተወለደ ልጅ ነው ገባ ግን ምንድነው የሚለው አሁን ብዙ ጊዜ ስናገሩ አማራነት ወደ እምነት ያመጣሉ ይሄ ነገር ትክክል ነው ትላላችሁ ይሄ ነገር ደግሞ ውሸት ነው ትላላችሁ እስከ መጨረሻ አዳም በረሰብ ይዞት ሄደውና የሚባሉ ልቄስ አማራነት እና ዩኒቨርሲቲ ከምገባበት ድረስ ስለምን አማራ ነው ገብታ አሁን ደወሎ ውስጥ ወደ ውስጥ ገብታ ብትጠይቅ ስለምን አማራ ነው የተቀየራል እምነት ያን በተመለከተ ትላንትና ከትላንት ወዲያ የቤተ ክርስቲያን ዋና የሚባሉ ልቄስ አማራነት እና ኦሮሞ ለመሆን ከእናንተ ጋር ተመሳሳይ ሀሳብ ሊኖረው አይገባም ማለት ነው አሁን አብዲ አላቀሽም ባለ አብዲ በደንብ ነው የምታቀኝ በደንብ ማለት ነው ከነሞኬ ጋር ከነረዚን ጋር በደንብ ነው የምታቀኝ በውስጥ ሁሉ እንተዋወቃለን ግን እዚህ ጋር ሸመጠጥክ ምክንያቱም ትላንትና እኔ ኦሮሞ ብዬ ቀብሶ ብዬ ከእናንተ ጋር ወጥቼ ሌላ ነገር ስታደ አንደኛ ነገር ትንሽም ቀይረሻል ሁለተኛ ነገር ፕሮፋይል ቀይረሻል ዳግሽ አልተለም ገባሽ በዛኛው አካውንት ካወራሽ ነው ኦፍ ኮርስ አሁንም አላወቅኩሽም የሸምጣጥኩ ሳይሆን እውነቱን ነው የነገርኩሽ ያለሁት በደንብ ነው የምታቀኘኛ እኔ ከእናንተ ጋር የተጣላሁት ከዚህ በፊት የጥምቀት ዕለት በተነሳ እንትን ነው ሀዊ ቤት ተጣልተን የኛ ልጆች ሲሰድቡኝ ከእናንተ ጋር ያለኝን ሪሌሽን ያቆምኩት እንጂ በደንብ ነው የምታቀኝ እኔ የትም ቤት ገብቼ ኦሮሞ በዚህ አካውንት ፎሎ ይለንም ኢቭን በዚህ አካውንት ፎሎ ይለንም እኔና አንቺ አላወቅሽም እኮ እስካሁን ፎሎ ዩን ቀምና ናቸው ልራ ፍራንስን ተነበክ ታዲራ ኮንቀርሽ ነምቤት ስለምትተዋወቁ በውስጥ ታወራላችሁ ችግር የለውም የተጠየቅሽው ተወና ዘንበይ የተጠየቅሽው ጥያቄ መልሺ ጓት በይ እንደገባሽ እንደፈለኩ ነው የምናገረው አንቺ ብቻ ኦሮሞ ያደረገሽ ሰው የለም ሁላችን ኦሮሞነት ደም ነው እሺ አንቺ ከንጠረሽ ከአባትሽ ማሳጅ አልሰጠሽኝም ኦሮሞነትን ታካብረሽ የተጠየቅሽው ጥያቄ መልሺ እና አብዲ መናገረኝ ያለው ዝም በይ አንቺ ደም ዝም ልታስበይ የተጠየቅሽው ጥያቄ መልስ ተቀበል አብዲ ነጋፋቲ አብዲ ነጋፊ ሳነን ደብሳ ዲስትራክሽን ፈጥራ ልትወጣ ፈልጋን ነው ጋይስ ተጣጣችሁ ለምን ሐሳብ ጀመርበኛ መሐላ ያገባ ማንተ እኮ ኦሮሞ አይደለም ዝም በል ወንድሞቼ ጋር ነው ያወራ ያለውት ማንንም ወንድምሽ የለም እዚህ ጋር ተናግረሽ ታውቃለህ አውሪና ውጪ ብዙ የሚጠብቅ ሰው አለ ይኸውልህ አሁን ክፉ ነገር አታናግሩኝ በተለይ ጆሊን ኮሜንት ይጀረት እናደርፍታላል ስልተን ጫብሴ ባነለም ተፋፈና አረፍም ቀርባ ኮሜንቱንም ወሬውንም ታዩ ራስሽን ሆነሽ የተጠየቅሽውን ብቻ መልሽ ኦሮሚያ ምን ሆነሽ ምን ነካሽ ይኸውልህ አሁን አብዲ የጠየቀው ጥያቄ ለምንድነው ፕሮፋይላችሁን ያጠቆራችሁትና ሲቀጥል ደግሞ አማራና ኦርቶዶክስ ምንድነው የሚያገናኘው ነው ያልከው አይደለ አማራና ኦርቶዶክስ ምንም የሚያገናኘው ነገር የለም አማራ ብሄር ነው እንደማንኛውም ብሄር ኦሮሞም ልክ እንደማንኛውም ብሄር ነው ግን የሚያገናኘው ነገር ምንድነው አሁን ላይ አማራን ለማሸማቀቅ አማራን ለመናገር ወይ አማራን እንትን ለማለት ከተባለ የኛ ልጆች እኔ ከዚህ በፊትም ከኛ ልጆች የራኩበት ምክንያት ምንድነው የሆነ ነገር ስለ እምነታችን ሲነካ ምንድነው የምንባለው ነፍጠኛ ናችሁ ነው የምንባለው እኛ የሆነ ነገር ስለ እምነታችን ከተናገረ ወይ ከተነካ ለምን እምነታችን ተነካ ብለን በመናገር ሰዓት እናንተ ነፍጠኛ ናችሁ ነው የሚባለው
ያ ነው እንጂ ማንም አማራና ኦርቶዶክስን ያያያዘው ነገር የለም። ይሄን ፕሮፋይል ደግሞ ያደረግንበት ምክንያት ሲኖዶሱን ያዘዘን። በቋንቋቸው አትማሩ ያለ የለም። አዎ በቋንቋችን እንድንማር እንፈልጋለን። ሁሉም ኦሮሞ በቋንቋው መማር ይፈልጋል፣ በቋንቋው መዘመር ይፈልጋል። ምክንያቱም እምነታችንን ማስፋፋት በደንብ ስለምንፈልግ። ግን እነሱ ያደረጉት የኛ አባቶች ያደረጉት ምንድነው? ሲኖዶስ ነው ያቋቋሙት። ሲኖዶስ ደግሞ አይቻልም። አንድ ሀገር ላይ ሁለት ሲኖዶስ አይቻልም። ይሄ አሁን እኔ ልጠይቃችሁ፣ እናንተ ቁርአናችሁ ከሚያዛችሁ ውጪ አብዲ ታደርጋላችሁ? በቁርአናችሁ ነው የምትመሩት ወይስ በራሳችሁ ነው የምትመሩት? አንድ ነገር ስታደርጉ ቁርአን ከሚያዝህን ነገር ነው አይደል ምድር ላይ የምትተገብረው? አልተቋቋመም አብዲ አልተቋቋመም። ሲኖዶስ አልተቋቋመም። ምን የሚባል ሜምበር የት ተቋቋመ? ሲኖዶስም ሆነ ስንት ሊቀ ጳጳሳት አሉ? ይህን መጠይቅ ማለት ሲኖዶስም ሆነ ጳጳስ ኦኬ ታሽ ኦሮሚያ እትቡፍ አንተ ሲጀምር ዝም በል። አንተን አላናገርኩም፣ ዝም በል። እንደውም እናንተ ናችሁ ለዚህ ያደረሳችሁ። አንደኛ እዚህ ጋር አዳምጪ ኦሮሚያ፣ ሌላውን ሰው መዝለፍ አይቻልም እዚህ ቤት። እኔም ማንም ሰው ማንም እንዲሰጥ ኩን አከነትዱበት ስም ጋፊ በርባደና ጋፈዳ ኩን ገሩ አከነትዱበቱን በርባዱ አጋሜን ኩ ዳጌፈዱ ሳንጫላ ነው በደል እንጅሮ ዱበኔስ ላ ዳጌፈዳ ጋፊ ሳንስ ጋፍተን ከነ ሁንዳ ነው ወይ ዴቢያት ዴቢሳጁ ጋፊያት ጋፈቱ ሁንዳ አናስ ጋፍረተ ያነ ዲቢ ሲዴቢሳ ከናፉ ጋፊ ከጡሙሪ እሺ ነጋፈዱ ጋፊ ብራ ሲንጋፈዱ ነው ጋፊ ሲጀመር ማና ከነ ከሰት ነመጣ በርበታሉ ሜዲ ጀቹ እንቀብዱ አትበረ አቲ ኦሮሚያ ዴቢን ዴቢስ ነው ማሊ አቲ ምርገት ይከን መንራ መናብዲ ኩምቲ ኮን በከብራት ነመራ ጣላኒ ከሞር መስጎራ ማና ከነ ከሰት ዋን ፍልስ ጋፈቹ ደንዳ ሰው ዴቢሱስ ንደማመጥ እና ለምፈደ ወንድ ከሰን ይላል ማና ከነ ከንገልጠኒ ፊ እኛ በርግጥ ወጣቶች ነን። ስለዚህ ሐሳባችንን በነጻነት መግለጽ እንችላለን። በመደማመጥ የሚፈጠሩ ችግሮችን መፍታት እንችላለን። ስለዚህ መደማመጥ መቻል አለብን። እገሌ ይሄ ነው ብለን መጣላት የለብንም። የተሻለ ሐሳብ ካለን በተሻለ ሐሳብ ማሸነፍ መቻል አለብን። አሳማኝ ሐሳብ ካላችሁ አሳማኝ ሐሳባችሁን አምጡ። አሁን በቀጥታ የተጠየቀችው ጥያቄ አንቺ የኦሮሞ ልጅ ነሽ፣ ለምንድን ነው ይሄን ጥቁር ያደረግሽው ስትባል እኔ ታዝዤ ነው፣ ሃይማኖት ነው ያዘኝ፣ ሲኖዶስ ማለት ከላይ ታዘን ነው አለች። ኦኬ ስለታዘች ልታረግ ትችላለች። አሁን እዚህ ጋር እኔ ልጠይቃት የምፈልገው ብዙ ጥያቄዎች አሉ። የእናንተ ሃይማኖት ያዘዘውን ነገር አለማድረግ ይቻላል ወይ ያለች፣ በጭራሽ ይቻላል። በጭራሽ ሃይማኖታችን የከለከለንን ነገር ካደረግን እጅግ በጣም ከባድ ለመቋቋም የሚከብድ ቅጣት ነው የሚጠብቀን። አዳምጪኝ በደንብ። ስለዚህ ቁርአን የከለከለውን ነገር እኛ ሙስሊሞች አናደርግም። እጅግ በጣም ነው የምንጠነቀቀው። ይህን ነገር ለምን እንዳነሳውልሽ በቀጥታ ወደ ሀሳብሽ እመጣለሁ። እኔ በመነጋገር ነው የማምነው። አሳማኝ ነገር ካመጣሽ አምናለሁ፣ ወስዳለሁ፣ ሀሳብሽን እደግፋለሁ። ነገር ግን እኔ የማውራውን ነገር ከደገፍሽ ካልሽ ከረታውሽ አምነሽ መሄድ መቻል አለብሽ። በመጣላት ግርግር በማስነሳት መለያየት አይቻልም። ምክንያቱም እኛ የኦሮሞ ልጆች ነን። አሁን በአማርኛ ማውራት የፈለግኩትም ደግሞ እዚህ ጋር የትግሬ ብሔር ጓደኛችን እዚህ ጋር አለ። ሌሎቻቸውም እዚህ ጋር አማራ ሊኖር ይችላል፣ ስልጤ፣ ሁሉም የተለያዩ ብሔሮች ሊሰሙ ስለሚችሉ በግልጽ ቋንቋ ሁሉም ሰው በሚሰማው ቋንቋ ማውራት ግዴታ ስለሆነብኝ ነው። እና አሁን አንቺ ጥቁር የለበሽው ከላይ በተሰጠ ትእዛዝ ነው ብለሻል። በእርግጥ ሃይማኖቱ ምን እንደሚያዝ ምን እንደሚተው አላውቅም፣ ምክንያቱም እኔ ሙስሊም ነኝ። ነገር ግን አንቺ የሆነ ኃጢአት ከሰራሽ ኦር የሆነ በደል ከሰራሽ በሃይማኖትሽ ማን ነው የሚጠየቅበት? ለሰራሁት ኃጢአት ራሴ ነው የምጠየቀው። በጣም ጥሩ። አሁን ለምሳሌ እና አባ ሳዊሮስ የሰሩት ነገር ወንጀል ነው አይደል? አዎ እንደ ሲኖዶሱ እንደ ቤተክርስቲያን ሕግ ወንጀል ነው። ለዛ ወንጀል ደግሞ ቤተክርስቲያን ማድረግ ያለባትን ማዕቀብ ጥላባቸዋለች። ከነዛ ውስጥ ለምሳሌ አንዱ አባታችን ይቅርታ ጠይቀው ተመልሰዋል። ስለዚህ የአባቶች ጉዳይ ነው። እነሱ በይቅርታም ሊተላለፉ ያለው ነገር በይቅርታ ሊፈቱ ይችላሉ። ጥያቄ በጣም ቀላል ነው። ማለት ከሃይማኖቱ ጋር የሚቃረን ኦር ደግሞ እና አባ ሳዊሮስ ያደረጉት ነገር ከፈጣሪያቸው ጋር የሚያጋጭ ነገር ነው? አዎ አይቻልም። በእኛ እምነት አይቻልም። እኛ የምንመራው በሲኖዶስ ነው፣ በመጽሐፍ ቅዱስ
አይቻልም በማለት ከፈጣሪ ጋር የሚያጋጭ ነገር ነው። አጭር ነው። ቤተክርስቲያን የራሷ ህግ አላት። አይቻልም፣ ያጋጫል ማለት ከፈጣሪ ጋር የሚያጋጭ ነገር ነው አይደለም? ያጋጫል። በደንብ ነው የሚያጋጨው። ምክንያቱም ቤተክርስቲያን የራሷ ህግ አላት፣ የራሷ ስርዓት አላት። በራሷ ስርዓት ነው የምትመራው። አሁን እኔ አንድ ጥያቄ አብዲ ልጠይቅ። አንተ ለምሳሌ በእናንተ እኔ ቅዱስ ላይ ባይጻፍም ይኸውልህ ቤተክርስቲያን የራሷ ህግ አላት። እኛ በራሷ በቤተክርስቲያን ህግ ነው የምንመራው። ለምሳሌ አባቶቻችን በጣም አመሰግናለሁ። ጥያቄ መልስሽልኛል። እንዴት ነው መጽሐፍ ቅዱስ ላይ ከሌለ ቤተክርስቲያን ላይ አሁን ለምሳሌ ደንቢት ቲምቡል ማታወር ደግሞ የመተዳደሪያ ደንብ ሲኖዶሷ ሊኖራት ይችላል። በዛ ደንብ ያ ደንብ የመጣው ይኸውልህ አብዲዬ፣ ያ ደንብ የመጣው እኛ ከእምነታችን የመጣው ኢየሱስ ክርስቶስ በፊት 12ቱን ሐዋርያት እንደሾሙ እንደዛ ነው። እኛ ከእግዚአብሔር ከፈጣሪያችን የተቀበልነውን እንትን ነው እየተገበረ የምንሄደው። እኛ በራሳችን ያደረግነው አንድም ነገር የለም። ያ ማለት እንግዲህ ያ እና አባ ሳዊሮስ እንደዛ ማድረጋቸው ከፈጣሪ ጋር አያጋጭም ከሆነ ያጋጫል። የሚያጋጨው ማለት ከመጽሐፍ ቅዱስ ላይ የለም አይደለም? እንደዛ ብለሽኛል አለ ማለት ቤተክርስቲያን አትከፋፈልም። ክርስቲያን በክርስቶስ ክርስቲያን የሆነ ሁሉ አንድ ነው በአንድ ሀገር። አሁን የትኛውም ሀገር ከኢትዮጵያም ውጭ የትኛውም የክርስቲያን ሀገር ብትሄድ አንድ ሀገር ላይ 2 ሲኖዶስ አታገኝም። አትከፋፈልም። ክርስቲያን አትከፋፍል። ልክ ነው። እና አባ ሳዊሮስ እኮ ሌላ ኦርቶዶክስ አልመሰረቱም። ሌላ ሃይማኖት እኮ አይደለም የመሰረቱት ነው እንዴ? ሌላ ሃይማኖት ነው? ሌላ አምላክ ነው ወይ? እና አባ ሳዊሮስ ሌላ አምላክ ነው ወይ የሚከተሉት? ሌላ አምላክ አይደለም። ግን ኦርቶዶክስ ሁለት ሲኖዶስ ሊኖረን አይችልም። የሚኖረን በአንድ ሀገር ላይ አንድ ሲኖዶስ ነው። እንደው እንኳን ቢሆን እንኳን አንድ ሀገር ላይ አንድ ሲኖዶስ ብቻ ነው ብሎ መጽሐፍ ቅዱስ ላይ አለ? ካለ እኮ አለ። በማስረጃ ባላመጣልክም የሚያውቅ ሰው እንትን ብዬ አመጣልሃለሁ። ግን አለ፣ በደንብ አለ። ያን ያህል ብቁ አይደለሁም እኔ ለማቅረብ፣ ግን አለ። ግን አንቺ አሁን ብቁ አይደለሽም እኔን ለማቅረብ። በቃ ግን አለ። አላስገድድሽም። እሺ ይኑር። እንደውም እንደውም ይኑር። ከፈጣሪ ጋር እሱ ያጋጭ። እንደውም ወደ ሌላው ሀሳቤ ልሂድልሽ። እንደዛ ከሆነ ከፈጣሪ ጋር የሚያጋጭ ከሆነ እንደ አባባልሽ እንደተረዳሁት ከሆነ ይሄ የመተዳደሪያ ደንብ ነው ማለት አንድ ሀገር ላይ አንድ ሲኖዶስ ብቻ ነው ማለት አንድ ከላይ የወረደብን ትእዛዝ ነው ብለሽኛል። ያ ማለት ቄስ ይቻላል። ለምሳሌ ቄስ፣ ሰባኪያን፣ ዘማሪያን የትም ክልል ላይ መስፋፋት ይቻላሉ። ግን ሲኖዶስ 2 አይቻልም። እሺ ጋላ ጠጊፈድ አንቺ የኦሮሞ ልጅ ነሽ፣ የኦሮሞ ልጅ ነኝ ብለሽኛል። እና ልብ ብልሽ አዳምጪኝ። ልክ እንደ ወንድምሽ እኔ ማለት ሌላ ሰው እያየን አይደለም ብልሽ በደንብ እንትን በይኝ። እኔና አንቺ ብቻ ነን በስልክ እያወራን ያለ ነው። አሁን እና አባ ሳዊሮስ ያደረጉት ነገር በፈጣሪ ዘንድም መንግስተ ሰማያትን አያስገባም እርግጠኛ ነኝ ብዬ ላስብ። ለምሳሌ ፎር ኤግዛምፕል እንደዛ ከሆነ እና አባ ሳዊሮስ ለጥፋታቸው ወር ደግሞ ለሚያሳስተዋቸው ህዝቦች ይጠየቁበት፣ ራሳቸውም መንግስት ጋር ይጠየቁበት፣ ገሃነም ይግቡ። ሌሎቻችሁን ምን አገባችሁ? በፈለጉ በኩል ቢሄዱ። አሁን ለምሳሌ በእስልምና ብንሄድ አሁን እኔ ሙስሊም ነኝ። እስልምና ቁርአን የሚያዘውን ነገር ትቼ ማያዘውን ነገር ባደርግ ሌላ መጥቶ ማንም ሰው ሊያዘኝ አይችልም። ምክንያቱም ሃይማኖት የራሴ ነው። ለምሳሌ አሁን መስረቅ በእስልምና ህግ እጅግ በጣም ከባድ ነው። እጅ ያስቆርጣል በሸሪዓ መስረቅ። ዝሙት ማድረግ በድንጋይ አስቀጥቅጦ ነው የሚያስገድለው በሸሪዓ ህግ። ከፈጣሪ ዘንድ ደግሞ ቅጣቱ ከዛም የከፋ ነው። እንደዛ ባደርግ እኔ ምድር ላይ የሚቀጣባቸው ቅጣቶች አሉ በሸሪዓ መተዳደሪያ ቦታ ላይ ማለት ነው። በመንግስት በፈጣሪ ዘንድ ደግሞ ቅጣቱ የከፋ ነው እና የምጠየቅበት ፈጣሪ የሚጠይቀኝ ጥያቄ ምድር ላይ አልጠየቅበትም። ለምሳሌ አሁን ሰው ሳያይን ሰረቅኩኝ፣ በላው፣ የሰው ሀቅ በላው፣ ነገ በፈጣሪ ዘንድ እጠየቅበታለሁ። አለቀ። ለምሳሌ ወይ ሰው ፈንክቼ ከጠፋ ወይ ደግሞ እናቴን ከበደልኩ ብቻ የተለያዩ ወንጀሎችን ቢሰራ ለማለት የፈለግከው እኔ ለሰራሁት ኃጢአት እኔ የምጠየቀው ነው። ሴም ታይም አሁን የጠየቀው ጥያቄ አክሱምን ጠይቃት። አክሱምን ጠይቀውና ሴም ጥያቄ ማለት ነው። አሁን አንተ እየርክ ያለው በጣም ጥሩ መንገድ ነው። ገባ ከራ ዴባርቱ ከራ ጋሪዳ ኦሮሚያ ዋንጋ ፈትከና እሱም አይ ቲንክ ክርስቲያን ይመስለኛል። እሱንም ሴም ጥያቄ ጠይቅና እሱ ምን እንደሚመልስልን እንሰማለን። እስቲ እሱን ጠይቀዋለሁ። ግን አሁን እኔ ለምን አልኩኝ መሰላችሁ? እኔ አሁን ለምሳሌ ብሰርቅ
ብያዝ በአገሪቷ ህገ መንግስት ተይዤ ምስክር ከተገኘብኝ ፍርድ ቤት ቀርቤ ታስሬ እወጣለሁ። ነገር ግን እዚህ የኔ ምንድነው የኛ መጅሊስ አብዲ ሰረቀ ብሎ ምንም ሊያደርገኝ አይችልም። ምክንያቱም የምጠየቅበት በወንጀሉ እኔ ነኝ። ለዛ እና አባ ሳዊሮስ ላጠፉት ጥፋት ፈጣሪ ይጠይቃቸው። እነዚህን ምን አገባቸው? እና ፓትሪያርኩ ፈጣሪ ስራቸውን ይስጣችሁ፣ ፈጣሪ ይጠይቃችሁ ብሎ አውግዞ ለምን አልተውም? ለምን ይሄንን ሀሳብ አነሳውልሽ መሰለሽ? እና አባ ሳዊሮስ ይሄንን ሀሳብ ይዞ ወደ ጎንደር አልሄዱ፣ ወደ ጋምቤላ አልሄዱ፣ ወደ ሽናሻ አልሄዱ፣ ወደ ትግራይ አልሄዱም። ወደ ኦሮሚያ ወደ ህዝቡ ነው የመጡት። ከተቻለ ሲኖዶሱ ለህዝብ ኦርቶዶክሱ መልእክት ማስተላለፍ አለበት። እነኚህ የሚመጡባችሁ አባቶች ነን ብሎ የሚመጡባችሁ አባቶች አይደሉም ብሎ ከነ ምክንያት መልእክቱን ያስተላልፍ። ከዛ የሚቀበለው የራሱ ጉዳይ ነው። ነገርዮ ወንጀል ከሆነ የሚያደርገው ሰውን እያሳሳተ ያለው ደግሞ በራሱ በወንጀሉ ይጠየቅበት ብሎ ለምን አልተውም? ለምን እንዲህ መባል አስፈለገ? ምንድን ነው ፍላጎታቸው የሚለውን ነገር እባክሽን በግልጽ አማርኛ መልሽልኝ። እሺ፣ በጣም ገብቶኛል። አንተ ያልከው እነሱ አንድ ግለሰብ ናቸው። ያንን ጥፋት ካጠፉ ፈጣሪ ለምን አይጠይቃቸውም ብላችሁ ለእግዚአብሔር ሰጣችሁ ለምን አተውም ነው ባጭሩ ማለት ነው። አይቻልም። ለምን በለኝ። አሁን ለምሳሌ እኔ በሆነ ያደረግኩት ያንን ነገር አዎ አፎሚያ እንደዛ አድርጋለች ብሎ ለፈጣሪ ሰጥተው ሊተውኝ ይችላሉ። እነዚህ ግን ተራ ግለሰብ አይደሉም፣ የሃይማኖት አባቶች ናቸው። ከስራቸው የሚከተላቸው በጣም ብዙ ምዕመናን አለ። እነሱ እኛ የእነሱን አሪያ ነው የምንወስደው። ገባክ? እነሱ የሚያደርጉትን ነገር ነው እኛ የምንከተለው ማለት ነው። በእርግጥ እኛ እነሱን ብቻ ሳይሆን መጽሐፍ ቅዱሳችንን ነው የምንከተለው። ግን እነሱ ናቸው የሚያስተምሩን ስነ ስርዓትን፣ የእምነታችንን ሁሉ ነገር የሚያሳዩን እነሱ ናቸው። የእምነት አባቶች እስከሆኑ ድረስ ሲሳሳቱ እነሱን የሚገጽጻቸው ማን ነው? አባታችን ሲኖዲዮስ ነው። እኮ እዚህ ጋር ላስቁምሽ እኮ አልኩኝ እኮ መጀመሪያችን ነገር ስለምጠይቅ እኮ አስቀመጥኩልሽ። ምን አልኩኝ? ለምዕመናኑ ሲኖዶስ መልእክት አስተላልፎ በግድ ምንም ሊያደርግ አይችልም። በወታደር ምንም ሊያደርግ አይችልም ሲኖዶስ። ያንን ነገር ሲያደርጉ ሲኖዶስ መግለጫ ማውጣት መቻል አለበት። ያወጣል። ይኸውልሽ አዳምጪኝ ነደግ ይፈዱካ ፕሊዝ። አሁን ኦሮሚያ ኬስቲ አሁን ይሄ መግለጫ ወጣ እንበል፣ የሚከተለው ይከተለው፣ እምቢ ያለው እና መንገዱን ሲኖዶሱ መንገድ ልከተል ያለው እንዳንቺ ይከተለው። አዳምጪኝ። አንቺ አሁን ሲኖዶሱን እየተከተልሽ ያልሽ አይደለም እና አባ ሳዊሮስን አይደለም አይደል? አዎ። ስለዚህ የሚከተለው አንቺ አሁን መግለጫውን አይተሽ ነው አይደለም? እና አባ ሳዊሮስ ትተሽ በዛ በኩል ያለሽው እኔ መግለጫውን አይቼ አይደለም፣ አባቶች ትክክል እንዳልሰሩ ስለማቅ ነው። እነሱንም ማልከተልበት ምክንያት እንዳልሰሩ ስለምታውቂ ነው የተከተልሽው። ለዛ ደግሞ መግለጫ አውጥተዋል። አትከተሉ፣ እየሄዱበት ያሉ መንገድ ስህተት ነው ብሎ መግለጫ ካወጡ ራሱን ማዳን የፈለገ ሰው ራሱን ያድንና ትክክለኛው መንገድ ይከተል። እነኚህ ደግሞ ለምን በግዴታ እኛ በምንመራው መንገድ ብቻ አይመራም? በአማርኛ ብቻ ለምን አይሆንም? ብቻ ሳይሆን እኛ በምናዘው መንገድ ብቻ ለምን አይሆንም? ለምን ተፈለገ? እቺን ብቻ በግልጽ ብትመልሽልኝ ደስ ይለኛል። እሺ፣ ለዚህ የተፈለገው ምክንያት ምንድን ነው? እነሱ ቤተክርስቲያን እንዳልኩ ቅድም ብያለሁ የራሷ ህግ አላት። እነዚህን ሰዎች ያስተማረቻቸው ድቁንናንም ሆነ ቅስትናን የምትሰጣቸው ቤተክርስቲያን ናት። ሲማሩ እኛ በቤተክርስቲያናችን ህግ መሰረት ሲማሩ ቤተክርስቲያን ህገ ደንብ አላት። አንድ ቄስ ወይ ደግሞ አንድ ጳጳስ ሲያጠፋ የሚቀጣው በቤተክርስቲያን ህግ ነው። እነሱ ደግሞ አባታችን ፓትርያርኩ እነሱ ላጠፉት ጥፋት ቅጣት ቀጥቷቸዋል። ምንድነው የተቀጣቸው ቅጣት? ለተወሰነ ጊዜ የሚሆን ላልተወሰነ ጊዜ የሚሆን ከቤተክርስቲያን እንዲታገዱና ስልጣናቸው እንዲነሳባቸው ተደርጓል። ገባክ? እነሱ ግን ያ ማለት እኔ ባይዘ የኦርቶዶክስ እምነት ተከታይ አይደል? አይ ሰማሁሽ። ይሄ ማለት ያ ደንብ መተዳደሪያ ደንብ ነው እንጂ ያ መተዳደሪያ ደንብ ነው እንጂ መጽሐፍ ቅዱስ ላይ የለም። ለምን መሰልሽ እንደዚህ ያልኩሽ ያለሁት? ያ ፓትርያርኩ ሲኖዶሱ አዛዡ ከስልጣን አነሳቸው። ለምሳሌ አሁን አንድ ኦፊስ እንበላው ፎር ኤግዛምፕል አንድ ጥፋት ሲያጠፋ ወንድሜ ቅጣቱም ልክ አይደለም። ቅጣቱ በአጠቃላይ ከክህነት እንዲወገዱ ማዕረጋቸው እንዲነሳና ቢሞቱ እንኳን የክህነት አገልግሎት እንዳይሰጣቸው ነው የተጣለባቸው። እባክህ ያልሆነ ነገር ነገር ዘላለማዊ ቅጣታቸው አንጻር እናንተ ትግራይ ላይ ያው
እያስተባበለች ነው አንተ ትግራይ ላይ ሲኖዶስ አቋቋመሃል። እኔ ጥያቄ ልጠይቅህ። አንተ ሲኖዶስ ትግራይ ላይ አቋቋመሃል አትሎክስ እሳት ክብሪት ቆይ ጊፍቲ አሁን አመፈከኛ አስቲ እዚህ ጋር ማለት ነው አብዲ ለውይይታችን ተግማቻችሁ ከቶል ካታውራ እኔ አብዲ ጠይቀኝ በእናትህ ዝም በል አብዲ ጠይቀ እናንተ ዘራችሁ ነው ዛሬ ያደረጋችሁና አንድ ሶስት ደቂቃ ስጠኝ ልጁን ይኸውልሽ እንደዚህ የምትጠይበት አንደኛ ነገር አታውቂም ትግራይ ስለሆነ ብቻ እንደዚህ እንዳትዩ። ለምን አሁን እዚህ ጋር እያወራን ያለ ነው ስለ ትግራይና ስለ ኦሮሚያ ወይ ስለ አማራ አይደለም። ገባሽ? ስለ እምነት ነው እዚህ ጋር እያወራን ያለ ነው። ብዙ አሁን ለምን እናንተ እምነታችሁ አንድ ስለሆነ ልጁ የትኛው ትክክል ነው የትኛው ትክክል እንዳልሆነ እሱም ሊመልስ ይችላል። ገባሽ? በብሔረሰብ ብትለያዩም ይኸውልሽ ብሔረሰባችሁ ቢለያይም እምነታችሁ አንድ ነው። እኔ አሁን እንደው መጠየቅ የምፈልገው አሁን ኦሮሚያ የተጠየቀችውን ነገር እሱ መጠየቅ ሳሚን አፉን መያዝ አትችልም። ሲጀመር ሳሚ የፈለግከውን መጠየቅ ትችላለህ። የማይፈልገው መውጣት አገፈዳ ያ አንተ አሁን አክሱም ከሞት አንሳና አብዲ ሁላችሁም አንዴ ሚውት አድርጉ። ሁላችሁም ኦሮሚያ አብዲ ዋንተ እኮ ቁፈጀ ዴቡ አበናት አምበር ነው አምበር ጋፊ ገባባን ጋፈዴ በጣም ግልጽ በሆነ አማርኛ እንትን አልኩኝ። ማለት ከላይ የወረደ ትእዛዝ ነው ማለት ያ ፓትሪያርኩ ነው ያን ትእዛዝ ያወረደው። እነኚህ ቤተክርስቲያኗ ኦር ሲኖዶሷ ያስተማረቻቸው ነገር ትቶ ሌላ ነገር ነው ያደረጉ። ለዛ ፈጣሪ ይጠይቃቸው። ለምን አይተውም? በግዴታ ለምንድን ነው እኛ በምንሄደው መንገድ ብቻ ሂዱ ብሎ የሚያስጨንቋቸው? ለምን ተፈለገ? ከነቆፈ ማና እንዴ ብስቷት ምእመናን ይዘው ነው የሚጠፉት። ምእመናን ብዙ ተከታይ ያላቸው ከስራቸው የሚያዋጣውን ነገር ምእመናኑ ራሱ ያውቃል። ማለት ሲሞቱ እኮ ፓትሪያርኩ አይደለም አይደል የሚጠይቃችሁ ስትሞቱ ፓትሪያርክ ለምን አስፈለገ? አብዲ ይሄንን መቆጣጠር ካልቻለ ፓትሪያርኩ እዛ ጋር የሚቀመጡት ወንበር ለማሞቅ ነው እንዴ? ይሄ እኮ የፓትሪያርኩ እኮ አብዲ ማስገደል አይችልም። አብዲ በመጅሊስ ጊዜ ምን ነበር ሲጀመር አዚ ዋይ አመታቂያቱ ተጫለም ዴት ኮሚቴ ዋይ እስላሙማ ሚተና ሳጅር ዋይ ኦርቶዶክስ ይረ ከናፉ ኦርቶዶክስ አመታቂያ ዋይ አመታቂያ ማለት ዴቢሱ ደንዳ መለሲ ዋይ ኪያትና ዴቢሱ ደንዳ አብዲ አቶዶ አመታቂን ተይና ሳጅር ተበራና ዲቲቲ አና ዲቲቲ አይደለም እኔ ባለማህተብ አይቅርና አብዲ አንተ ምን ያውቃለሁ ብለህ እኮ ስለ ኦርቶዶክስ እያወራክ ነው። በደንብ ነው የማውቀው ስለማህተብ እየነገርኩክ ነው በማውቀው ልክ ማለት ነው። ይሄን አህል ራሱ አብራችሁ እያወራሁት ያለሁት የኦሮሞ ልጆች ስለሆናችሁ ነው እንጂ አያገባችሁም ብዬ ዝም ማለት እችላለሁ። ትችያለሽ። አሁን ነው ማከላችን ያላችሁ 600 እዚህ ስራ አለ በታጣውሳላችሁ ጁዙ በእኛ በሙስሊሞች የተፈጠረው ችግር በመጅሊስ ጊዜ ታስታውሳላችሁ። ማንም ይሁን ሲኖዶስም እኮ ማን እዛ ላይ መርጣቸው ያስቀመጣቸው ህዝብ ነው። ሙእሚናን ነው አይደል? ተከታይ ናቸው። ተፈጥሮ በእኛ እምነት ሲኖዶስ ካልሞተ በስተቀር መቀየር አይችልም። ታውቃለህ አንተ ስለኛ ቤተክርስቲያን ህግ አብዲ ምንም አታውቅም። ሲኖዶስን አዎ እኛ ሾመናል። ስንሾመው ግን አምነንበት ነው። ሲኖዶስን ህዝብ መሻርም መሾምም አይችልም። መንፈስ ቅዱስ ነው የመረጣቸው። ትሰማለህ? እኛ የቤተክርስቲያንን ህግ እንጂ የምናከብረው ገባክ? የህዝብን ወይ ደግሞ እኔ ስለፈለኩ ዛሬ ነገ ሰላማዊ ሰልፍ ወጥቼ ሲኖዶስ ሲነሱልኝ የምለው ይቀመጡልኝ የምለው አብይ አይደለም። መንግስት እንዳይመስልህ ነው የሚያስተምረው። ምን ብሎ ነው የሚያስተምሩት? እስቲ አንድ ጥያቄ ጀምር። ኦርቶዶክስ አይደለሽም አክብሬሽ ነው እየመለስኩልሽ ያለው። ከፈለግሽ ደግሞ ማወቅ አዳምጪ። ቆይ እየጠየቅኩሽ ነው ማላቆን ነው እየጠየቅኩሽ ያለው። ለምሳሌ አሁን እንደማይክ ሰው በመልካም ነገር አብኛን ለማድረግ ሞክሩ። ካልቻላችሁ ግን በጓገባችሁ ወይ አትጉ ፕሊዝ። አትበይና ንግግራችሁ እኮ ነው ጓ አንድ ለሚያደርገኝ አንቺ ጀመር ጓ እያልሽ ነው መተሽ የገባሽው። ንግግራችሁ ነው ጓ አንድ ላይ ያደረገኝ። እናንተ ዝም በሉ አላልኩም። ዝም በሉ
አሁን ደቂቃ ስጣትና የምትጠይቀውን በተያዘው ደቂቃ ላይ ካልመለሰች አስወርዳት። አሁን እያዩን ያሉት ከታች እየጻፉ ያሉት አውርጃት ነው፣ አውርድ ይትውረድ ነው እያሉ ያሉት አይደለ? አዎ ምክንያቱም ከእናንተ ሀሳብ ተቃራኒ ስለሆንኩ ነው አስወጣት የሚለው። በዚህ ሰዓት ግን እምነቴን ከፍ ዝቅ አድርጌ ኦሮሞማ ብል ግን የኛ ጀግና የኛ ምን ነበር የምባለው አውቃለሁ። ከዚህ በፊትም እንደዛ ሆኜ ስለነበር ማለት ነው። ሃይማኖትሽ የማይፈቅድልሽ ከሆነ ተገፈታ ችግር የለውም። አሁን እኔ እዚህ ጋር ባዚ አንጀተን ሲኒፈን ባረኩን ቀው ሲራ ዋንበርባድ ጋፈዱ ዋንበርባድ ዱበዱ አባን በርባድ ሀቡ ኦሮሚያ ጋፊስ ያጋፈዱ ኦሮሚያ ጋፊስ ያጋፈዱ ኦሮሚያ ጋፊስ ያጋፈዱ ጋፊስ ተከቦ ያጋፈዱ namni like oromo keessa jechuudha sinodosiyo kan filatamu sai sifrakota ኦሮሚያ ክልል አንድ ሲኖዶስ መመረጥ አይቻልም። አዎ በጣም ችግር አለው። አይቻልም። አዎ አይቻልም። አዎ በሃይማኖት በቋንቋሽ መማር ትፈልጊያለሽ? አዎ በቋንቋዬ መማር እፈልጋለሁ። ኦሮሞነትሽን በትወጃለሽ? አዎ በጣም እወዳለሁ። ቋንቋዬ በደንብ እንዲስፋፋ እፈልጋለሁ። ግን ማለት ነው ቋንቋዬ ሲስፋፋ ሃይማኖቴን በሚጎዳ መልኩ አይደለም። ራሱን ችሎ ኦሮሞማ እንዲስፋፋ እፈልጋለሁ። ግን ቋንቋዬ ላይ ሃይማኖቴን እየተጫንኩ አይደለም። አይቻልም። እምነታችን አይፈቅድልንም እኮ እያልኩሽ ነው። እኛ ጋር ሲኖዶስ እኮ እዛ ስልጣን ላይ ተቀምጠው ኢትዮጵያ ውስጥ አሁን ትግራይ የራሷ ሲኖዶስ አላት አይደል? ኢትዮጵያ ውስጥ አሁን የራሷ ሲኖዶስ አላት የላትም። ውሸት። መንበረ ሰላም ያላቸው ሲኖዶስ የላቸውም። ከየት ያመጣው ማስረጃ ነው? የላትም። መንበረ ሰላም ያቋቋም እሱ በጦርነቱ ጊዜ እንደውም ትግራይ ሲኖዶስ ብታቋቁም ሊያመጣት ይችላል። ምክንያቱም ጦርነት ስለነበረ አሁን አንቺ እንግዲህ ቤቷን የሚተባበር ነው። ሁለተኛ ኦሮሞ አንቺ የኢማንና ኢማን ቅልቅል ሆነሽ እዚህ ስርንትን ስለምትይ ነው። አንቺ ስለእምነት ከኔ አቅልሻለሁ አይደለሽም? የማንኛውም አቅልሻለሁ ነው እያጠፋት ያለው ሱሱ አቅልሻለሁ አትበይኝ። አንቺ ስለሚሆን ማለት ዝም ብለን አንተ አጣይቀኝ ማለት አይችልም። እንኳን አንቺ ዝም ብለን ከታሪክ አንጻር ማለት ነው የታሪክ ትርክቱ መጥራት አለበት። በጣም በ3 ደቂቃ ውስጥ አጠናቅቄ አጭር ነገሮችን ማነሳቸው። ሁለተኛው የዶግማና ስርዓቱ ይሄ አሁን ያለው የቀኖናና የዶግማ ጉዳይ አሁን ቅድም ስታነሳው የነበረው የሃይማኖታዊ አስተምሮና የስርዓት የቤተክርስቲያን ስርዓት እሱን በአጭር ማየት እፈልጋለሁ። ሶስተኛው ፖለቲካውን ለምንድን የታሰበው የሚለው ነገር ከፖለቲካ እይታ ምንድነው ያሁን ያለው ሽኩቻ ለምንድን ነው በምን በፖለቲካ አይን መታየት አለበት ወይ የሚለውን መታየት አለበት። ሶስተኛ የማየው የትግራይን ከትግራይ ጥያቄ የጠየቃችሁኝ ከሱ ልነሳላችሁ። ትግራይ የራሷ ሲኖዶስ መስረት አለው ቻላችሁት ነገር እንግዲህ ምንድነው መሰለ አብዲ አንተም እንድታውቁ የምፈልገው አንተ ከቤተሰብህ ጋር እየኖርክ አብዲ ከቤተሰብህ ጋር አሁን የት ነው የምትኖር? ብቻህን ነው የምትኖር አይደለም? ብቻህን ነው የምትኖር? ቤተሰብ ኦኬ። ለምሳሌ ለሚቴል አንድ ጥያቄ ለምሳሌ ቤት ሰራህ አንተ ቤት ሰራህ ሚስት አገባህ እና ቤት ውስጥ መኖር ትጀምራለህ ማለት ነው። ቤት ውስጥ ስትኖር ሜቢ አነስተኛ እቃዎች ምናምን ሊኖሩ ይችላሉ። ከዛ በኋላ ልጆችና ሚስትን ይዘህ ወደ ቤተሰብ ጋር ትመለሳለህ? አልመለስም። አትመለስም። በጣም ጥሩ። አሁን ትግራይ ያደረገችው ይሄን ነው። ትግራይ አሁን አንድ መኖሪያ ቤት የኢትዮጵያ ኦርቶዶክስ ተዋህዶ መኖሪያ ቤቱ ምን ይባላል? መንበረ ተክለ ሃይማኖት ይባላል። መንበረ ተክለ ሃይማኖት መንበር ማለት ነው። ይሄ መቀመጫው ማለት ነው። የሲኖዶሶቹ መጠሪያቸው መንበረ ተክለ ሃይማኖት ይባላል። ይሄንን ትግራይ ምን አድርጋለች መሰለ? ከዚህ መንበር ላይ ተለይቼ መንበረ ሰላማንን መስርቻለሁ ብላለች። መንበረ ሰላማ መስርቻለሁ፣ ከዚህ በኋላ መንበረ ተክለ ሃይማኖት የሚባል ቦታ ላይ አልሄድም፣ አይናችሁን አላያችሁም፣ ገመዴን በትሻለ፣ ከእናንተ ጋር የነበረኝ ግንኙነት 100% አቋርጫለሁ ብላለች። ገብተዋል? ይሄን ካደረገች በኋላ የትግራይ ሀገረ ስብከት ሊቀ ጳጳሳትን ደግሞ አቋቁማለች። አሁን ትግራይ የቀራት ምንድነው? ጳጳስና ሲኖዶስ መሾም ብቻ ነው የቀራት። እሱን ደግሞ በተለያዩ ቦታዎች ላይ ያሉ የትግራይ ተወላጆች የበቁን አባቶችን ምልአተ ጉባኤ እስከሚከናወን ድረስና አንዳንድ መጥራት ያለባቸው ነገሮችን እስከሚጠናቀቁ ድረስ ነው የሚጠብቁት እንጂ ምንም አይነት ግንኙነት ከኢትዮጵያ ቅዱስ ሲኖዶስ የሚባል ትእዛዝም አትቀበልም፣ ግንኙነትም የላትም። ምንም አይነት ነገር ማለት ነው። በቃ እስካት ኦልሬዲ ምንም ግንኙነት የለም። ይሄ ነገር ኦሮሚያ ያደረገው ግን ምንድነው? የኦሮሚያ ሀገረ ስብከት ግን ያደረገው ምንድነው መሰለ?
እኔ ጳጳስን ሾም ያለው እናንተ አጽድቁልኝ ብሎ ለአባቶቹ ነው የጠየቀው። አሁን አንተ ሚስት ላገባና መርቀኝ እንደማለት ነው። የትግራይ ሀገረ ስብከት ግን አይመለከታችሁም። እኔ በራሴ መንገድ ቤቴን ሰርቻለሁ፣ ጳጳሶችን ሾም ያለው ሀገረ ስብከቴን አቋቁም ያለው ዘንድ ዞር በሉልኝ፣ ገመዴን በጥሻለሁ፣ ከእናንተ ጋር ግንኙነት የለኝም ብላ ወስናለች ማለት ነው። ኢማጂን የኦሮሚያ አባቶች በጸባይ ነው የጠየቁት እነዚህን የኦሮሞ ጳጳሶችን ሹሙልኝ ብላ ማለት ነው። የትግራይ ሀገረ ስብከት ግን ጠቅላላ በራሷ መንገድ ከነዚህ የኢትዮጵያ ሲኖዶስ የሚባለው ከመንበረ ሰላማ ከሚባለው ጋር 100% ግንኙነት አቋርጫለሁ ብላ ወስናለች ማለት ነው። ይሄ ልትረዱት ይገባል ማለት ነው። በትግራይ ጉዳይ ላይ አብዲሳ ይሄ ነው ያለው ማለት ነው። ሌላ ይሄ የዛባ ታሪክ ያልኳችሁ ቅድም በጣም ብዙ ጊዜ የሚዋሽ ነገር አለ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 3000 ዓመታትን ሀገር የገነባች ሀገር የመሰረተች ተብሎ የሚወራ ወሬ አለ። ይሄ ቅጥፈት ነው። ቅጥፈት፣ ውሸት፣ ዝም ብሎ አይን ያወጣ ውሸት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደዚህ አይነት ነገር በታሪክ አልነበረም። ክርስትና ሃይማኖት ወደ ኢትዮጵያ የገባው መቼ ነው? ወደ ኢትዮጵያ አይደለም። ኢትዮጵያ የምትባል ሀገር የተመሰረተችው መቼ ነው? መጀመሪያ መጠየቅ ያለባቸው ይህን ጥያቄ ነው። ክርስትና ማን ነው? ኢትዮጵያ የምትባለው ሀገር የተመሰረተችው አሁን ያላትን የካርታ አከላለል ይዞታ መቼ ነው የመጣው? የምኒልክ ነው እኮ። ይሄ 100 ዓመት አይሞላም እኮ፣ 150 ዓመት እኮ ነው። ስለዚህ ከየት አምጥተውት ነው ታዲያ የ3000 ዓመት ነው የሚሉትን? ኦኬ 3000 ዓመት ታሪክ እንኳን ቢሉት መቼ ነው የክርስትና ሃይማኖት ወደ አክሱም የገባው? እንግዲህ ቤዚካሊ አክሱም ብለን ነው የምንወስደው። እሺ አክሱም መቼ ነው የገባው? በአራተኛ ክፍለ ዘመን። በአራተኛ ክፍለ ዘመን ከአራተኛ ክፍለ ዘመን ወደዚህ ቢቆጠር 1700 ዓመትም አይሞላም። ገብቶሃል አይደለ? ስለዚህ ይሄ የታሪክ ውሸት አለ እና ታዲያ ግዕዝ ማን የማን ባለቤት ነው? ግዕዝ የማን ነው? ፊደሉ የማን ነው ካላችሁ ደግሞ የአክሱም ስልጣኔ ውጤት የአጋዚያን ስልጣኔ ውጤት የሳቢያን ውጤት ነው እንጂ ከኢትዮጵያ ታሪክ ጋር ምንም የሚያገናኘው ነገር የለውም። ይሄን እንድትረዱት የሚያስፈልገው ነገር ግን ይሄን ስልጣኔ ይዞ የነበረውን የአክሱም ስልጣኔ የኦርቶዶክስ ሃይማኖት ሲመጣ ወይ የክርስትና ሃይማኖት ሲቀበሉ ያንን ቤተክርስቲያኒቷ እንድትገለገልበት አብሮ ተጠቀሙት ማለት ነው። ሰው ግዕዝ ቅድም ያነሳው አብዲ እየመለስኩልን ያለ ግዕዝን ከሰማይ የተሰጠ ነው ከእግዚአብሔር የመጣ ጸጋ ነው ምናምን ብሎ እንደነገሩ ኤርሚያስ የሚናገሩትን ቅጥፈት ነው በላቸው። ቅጥፈት ነው፣ አይገናኝም። ግዕዝ የተመሰረተው ከ3000 ዓመት ታሪክ በፊት፣ ክርስትና ሃይማኖት የገባው በአራተኛ ክፍለ ዘመን የዛሬ 1600-1700 ዓመተ ምህረት። ምን አገናኘው? ከ1400 በፊት አይገናኝም። ከ1400 ዓመታት በፊት ግዕዝ ፊደሉንም ካላንደሩም የነበረ ነው፣ ግንኙነት የለውም። እንደዚህ አይነት ውሸት ማቆም አለበት ማለት ነው። ሌላ ይህንን ካል የዚህ የቀኖናውና የዶግማውን በማየት አስፈላጊ ነው። አሁን ደግሞ ወደ ትምህርቱ ወደ ስርዓቱ ስንመጣ የዶግማ የሚባለው ትምህርቱ ነው። የኦርቶዶክስ ተዋህዶ ቤተክርስቲያን